ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። ይሄው መብራቱ ጧት 2 ሰዓት የጠፋ እስካሁን እስከ 6 ሰዓት ድረስ አልመጣም። ቆያ 6 ሰዓት ተኩል ነው ከስራ የምንወጣው። ማን ይመታ? ንገረኝ፣ ማን ይመታ? አረ ብርድ ነው እባክህ መታኝ። ብርድ አላወቀኝም ማለት ነው። አንቺ ግን ለምሮሽ ማቲ ያን ነገር ነው በፈጣሪ። አንተ ግን ምን አይነት ባለጌ ሴሰኛ ሰው ነህ? እኔ እንደ ሌሎች ሴቶች አይደለሁም። እሺ በገንዘብ አልገዛም። እኔ ሃይማኖቴን አክባሪ ፈጣሪ የምፈራ ሴት ነኝ። እሺ ይሄን እንቁሻሻ ጥያቄን ድጋሚ እንዳጠይቀኝ 5000 እሰጥሻለሁ። $፣ ብር። አረ መብራት ኃይሎች ባካችሁ። ምንድነው? ቆይ ልመና አይገባችሁ? ይገባናል። መብራቱን ልቀቁልን። ቆይ እናንተስ ልመና አይገባችሁ? ይገባናል። ጉቦ ስጡን። ኢንስፔክተር ባሌ ከጠፋ 1 ሳምንት ሆነው። አታስቢኛ፣ ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። እሺ ውጪልኝ። ለምን አፈልጉልኝም? ደሞ እኮ የጠፋን ልፈልግ። ልትሄድ ነው? ወራጅ አለ ለማለት በጭራሽ እንዳፈራ። ኧረ አልፈራም። ይኸው እዛኛው ታክሲ ውስጥ ግባ። ከዛ መገናኛ ነው የምትወርደው። እሺ ይመች። መገናኛ አንድ ሰው ገቢ አባ ደረስኩ። ወራጅ አለ። አልሰማኝም። በቃ መጨረሻ ወርጄ እመለሳለሁ። ቀላል። A few moments later. ጤና ይስጥልኝ ፖሊስ ጣቢያ ነው የምንደርደው። አረ የፖሊስ አለ ህጋዊ ባሌ ከሴት ጋር ግንብ ስር ቆሞ ሲሳሳም አየሁት። እሺ አሁን ምን ይባላል? ግንብ ጥብስ። ሄሎ ፖሊስ። አቤት። አይኔ እያየ ባሌ ከሴት ጋር ፔንሲዮን ገብቶ አደረ። አረ ውዴ መች አደርክ? ዝም በል። አይኔ እያየ አይደል ፔንሲዮን ገብታችሁ ወጣችሁ? ታዲያ ሾረትን እንጂ መች አደረ? ሄሎ ፖሊስ። አቤት። አሁን ነው ከባሌ ጋር እንድታፋቱኝ ነው የምፈልገው። አረ ፍቅር ምን አደረኩ? አረ ሂድ ከአንተ አህያ ይሻለኛል። አህያ። አረ ተይ ግን ተይ አታስጨንቃት። ያለው እኮ 21ኛው ክፍለ ዘመን ላይ ነው። የሴት ልጅ ምርጫ ማክበር አለበት ማለት። አህያ ይሻለኛል ካለች አለች። ሄሎ ፖሊስ። አቤት። ልጅ አይፎን ካልገዛችሁልኝ በረኪና ጠጣለሁ እያለ ነው። ስልኩን ስጡት። እንካንተ ሄሎ ምን አይነት የሚያስጠላ ቀን ነው እና እሺ ንገረኝ፣ ወርቁ የት ነው ያለው? ቦስ ወርቁን 600 ኪሎ ሜትር ርቆ ባለው ዋሻ ውስጥ ነው ያስቀመጥነው። እናም ዋሻ ውስጥ ሳጥን ውስጥ ነው የቆለፍንበት። የሳጥኑ ቁልፍ ደግሞ ወደዚህ ትንሽ እንደሄድ ከምታገኘው ወንዝ ውስጥ ድንጋይ ላይ ያስቀምጠናል። በጣም ማንም ሊያገኘው ማይችለው ቦታ ነው ያስቀመጣችሁት። ይሄን ወርቅ የራሴ ማድረግ አለብኝ። ሽጬው ዝናናበታለሁ። እዚህ ጋር መሆን አለበት። አሁን በምንድን ነው ወደ ዋሻው መሄዱ? ከ4 ቀን ጉዞ በኋላ በስተመጨረሻው ወደ ዋሻው ደረስኩ። ይኸው ሳጥኑ። ማን አንተ ደግሞ? እኔ ወርቁ እባላለሁ። ምንም በማላውቀው እዚህ ውስጥ አስቀምጦ አቶ ወርቁን ለምን ለቀቀው? እኔ እኮ ወርቁ ምናምን ስትሉ ትክክለኛ ወርቅ መስሎኝ 4 ቀን ሙሉ መንከራን። በጣም ነው እንደ ቸገረ። ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። ይሄው መብራቱ ጧት 2 ሰዓት የጠፋ እስካሁን እስከ 6 ሰዓት ድረስ አልመጣም። ቆያ 6 ሰዓት ተኩል ነው ከስራ የምንወጣው። ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። እኔ የምለው 40 ቀን መብራት የምታጠፉት ነገር ምን የሚሉት ነው? ዘ ብላክ ፍራይዴይ። ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። እኔና ባሌ ስቶቭ ለኩሰን ስጋ ጠብሰን ልንበላ ስንል መብራቱ ጠፋ። ቤት ውስጥ አዋዜ የለም አለ። ካዲያ ጥሪ ያበሉን። እኔ የምለው መብራት ኃይሎች መብራት የምታጠፉበት ምክንያት አሳጥራችሁ ንገሩኝ። አሳጥራችሁ ጉቦ ፈልገን። ማን ይመታ? ንገረኝ፣ ማን ይመታ? አረ ብርድ ነው እባክህ መታኝ። ብርድ አላወቀኝም ማለት ነው። የቱ ጋር ነው ብርድ? ና ግጠመኝ። ሰበር ዜና። ከኋላ የምትመለከቱት ግለሰብ ከብርድ ጋር እየተደባደብኩ ነው የሚለው። እስቲ የሚለውን ሰምተን እንመለስ።